ያሳደጋቸው ምን አይነት ቤተሰብ ቢያሳድግ ነው እንዲያውርተሻል ባት ጎ ቅጥቅጥ ነው የሚያርጓቸው። ወሬ አውራች አሁን በህግ ቁጥጥር ስር ውለዋል። በነገራችን ላይ በህግ ቁጥጥር ስር ውለዋል፣ ተይዘዋል። እድሜ ለቴክኖሎጂ በራሳቸው ስልክ ይሄን ነገር አድርገው ተይዘዋል። እኔ አሁንም የምለው ምንድነው ብዙ ጉዳይ አለ እና ይሄን ነገር ሼር ሲያደርግ 90% ያየሁት ወንዶች ናቸው። ይሄው በደንብ አድርጋችሁ ጆርዲ የምትባይ እካክ ይሰማል። ይሄንን አሞት ሼር ሲያደርግ የዋለው ቁጭ ብዬ ስታዘብ ነበር። ሼር አላረኩም ምን አላረኩም እየታዘብኩ ነበር ቁጭ ብዬ። በየፔጁ ገብታችሁ ወንዶች ናቸው ይሄን ሼር ሲያደርጉ የዋሉት ወንዶች። ይሄ ባልቃ ነው ወንድ ትል ነው የምትል አንድ እካካም አለች እና ወንዶች ናቸው ይሄን ያደርጉት። እነዚህ ሴቷን የቀጠቀጧትን ሴት ለሴት ነው ጸቡ፣ አገባንም ባናታችሁ ተተከሉ ማለት ይቻላል። ግን እንደዛ ሆነን አላደግንም። የማንም ችግር ሲሆን በጋራ ካደረግነው ለውጥ ይመጣል። አሁን ይሄ ክላሽ አያረግም። አሁን ከምታወሩት ወሬ ጋር ክላሽ አያረግም። ክላሽ አያረግም ወይ? ትሰማ ወንድ ነው የሚደበድባት ወንድ ነው የሚበድላል ላላችሁ ዝምባሞች፣ ይሄ ሴት ለሴት ነው ጸቡ። ምን ልትሉ ነው? ይሄንስ ምን ልትሉ ነው? ወንድ ነው የሚቀጠቅጣት ሁሌ ሴትን፣ ደብዳቢው ወንድ ነው እያላችሁ ሰው ላይ ምን አርጋችኋል? ብሬን ዋሽ አርጋችሁ ወንድ በዳይ ወንድ ቀጥቃጭ ወንድ ምን እንደሆነ አርጋችሁ ፖለቲካ ሰሞኑን ስትሰሩ ነበረ። ይሄው ሴት ለሴት ነው ስትቀጣቀጡ ያላችሁት። ማዕፀኗን ስትረግጣት ነበር። እሷና መሰሎቿ ወንድን ጥላቻ ላይ አድርገው ሴት ለሴት ይኸው። ይህንንስ ኮንፊውዝ አያደርግም? አያችሁ፣ ወንጀል በደል ሴት ወንድ አይልም። ሴት ወንድ የሚል ነገር የለም። እነሱ ማስጠላት የፈለጉት ወንድን ነው። እነሱ ማጥላላት የፈለጉት ወንድን ነው። እነሱ ፖለቲካ መስራት የፈለጉት ወንድ ላይ ነው። እዚህ ጋር የምታዩት ሴት ለሴት ነው የተቀጣቀጣችሁት። ይህንስ ምን ብላችሁ ነው ፖለቲካ የምትሰሩት? ምን ብላችሁ ነው ይህንስ ፖለቲካ የምትሰሩት? ማወቅ ስለፈለገ የተቀጣቀጣችሁት ሴት ለሴት ነው። ሊገሏት የነበረው ሴቶች ናቸው። ሊጨፈጨው በስድብ ያውም እኮ ምንድን ነው እንዲህ ብለሻል ወሬ ነው በሚል ነው ሊገሏት የደረሱት። አጨካከናቸው ቪዲዮ እየቀረጹ እየተዝናኑባት ነበር። እሷን ለማሳፈር እሷን ለማሸማቀቅ ነበር ሲሰሩባት የነበረው አይደል? ስለዚህ ወንጀል ሴት ወንድ አይልም። ወንጀልን በጋራ ነው መከላከል፣ ሴት ወንድ ሳይባል እና 90% ሼር ያደረጉት ወንዶች ናቸው። ፔጃቸው ላይ የለጠፉት ወንዶች ናቸው። ምናልባት ቲክታክ ላይ ብዙ ጊዜ ሪሙቭ ተደርጎባቸዋል። ይህንን ነገር ተባብረው ለፖሊስም ያሳወቁት ምን ያሉት ወንዶች ናቸው። ስለዚህ ክበሩልኝ። ለምን እህት አለው እናት አለው ሴት ልጅ አለው። ስለዚህ ወንድ ልጅን ነጥላችሁ እንደ ደፋሪ እንደ ደብዳቢ እንደ ቀጥቃጭ ሴትን አቢዩዝ እንደሚያደርግ አርጋችሁ የምታደርጉ ሴትን አቢዩዝ የምታደርጉት 90% ሴት ነሽ። ዝምባ ወንድ ልጅ አይደለም። የሴት ጓደኛ ነው አሳልፋ የምትሰጠው። የሴት ጓደኛ ነው ብዙ ቤት የምታፈርሰው ብዙ ነገር የምታደርገው። ግን ፖለቲካችሁ ወንድን ልጅ ለማስጠላት በደንብ ታጥቃችሁ የተነሳችሁ ቆሻሻ ወይ አታምሩ ወይ አታፍሩ እናንተ ናችሁ። በቃ አልፈልግም ወንድ አልፈልግም ሲልሽ አጀንዳ ፈልጋችሁ ሴት ልጅን የምትቀጠቀጠው ሴት ልጅ እንደምትሆነው ጭራሽ የትገቡ አፍሪካ ካሜሮናዊ ያስገብተው በእንግሊዝኛ ወንድ ያበሻ ወንድን ሲያሰድበዋል። ካሜሮን ምን አባቱ ዝምባም ለራ ገብታችሁ እስቲ
አንዱ ጠየቀው፣ እንዴ እናንተ ሀገር ላይ ሴት ልጅ የሚደፍር ወንድ የለም ወይ አለ። አዎ አለ አለ። ምንድን ነው ልዩነቱ? መጥፎ ነው፣ በጋራ መከላከል አለብን። እናንተ ጋር መምጣቱ ለምን አስፈለገ? ካሜራዊ ነው የሚረዳው ኢትዮጵያዊ ለራሱ እካክ የሆነ ሀገር። በጣም አበሻ ወንድን ለማስጠላት የማይዳክሩበት ቦታ የለም። ተዘግዝቀሽ ሙቺ አበሻ ወንድ ነኝ። አልሰማሽም። ባናትሽ ተጠቀኝ እካክ። እናንተ ወንድም ሴትም ሳትመርጡ ስትጋደሙ ትውሉና እድሜያችሁ ሲያልፍ የምታገቡት ስታጡ በቁጭት ወንድ ላይ ቁጭታችሁን ለመወጣት እድሜ ሶሻል ሚዲያ ላይ ትመጡና መርዛችሁን ትተፋላችሁ። መርዛችሁን እግዚአብሔር ደግሞ አጋለጣችሁ። ይኸው ሴት ለሴት ስትቀጣቀጡ ሂዱና እስቲ ተናገሩ። ሂዱ። ለማስመሰል ሮጠሽ መጣች። ብዙ ነው ሴት ለሴት ብዙ የሴት ለሴት ጉድ ተነግሮ አያውቅም። የሴት ለሴት ጉድ መድኃኔዓለም ምስክሬ ተነግሮ አያውቅም። ታስታውሳላችሁ? ቻይና ላይ የሞት ፍርድ የተፈረደባት የገዛ ጓደኛዋ ይሄን ዕቃ ውሰጂልኝ ብላት አምናት የእሷን ዕቃ ይዛላት ሄዳ አይደል እንዴ ኤርፖርት ላይ የተያዘችው? ሴት ናት ሴትን የምታጠፋው፣ ወንድ አይደለም። የሚያደርጉ አሉ፣ የሚደፍሩ አሉ፣ ቆሻሾች አሉ። ግን አብዛኛው የሴትን ህይወት የምትቀጥፈው ሴት ናት። አብዛኛው የሴትን ትዳር የምታጠፋው ሴት ናት። የጓደኛዋን ትዳር የምታበላቸው ሴት ናት። እሷ ካልተደሰተች ማንም እንዲደሰት የማትፈልገው ሴት ናት። ይሄ ሙቭመንታቸው ወንድን ከሴት ለማጋጨት የሚሰሩ ግድግድ ሙቭመንት ነው። ከዛ ኧረ ሴት ለሴት እንጋባ ይሉሻል። ስለዚህ በሚሰቀጥጥ ሁኔታ አንዳቸው ምንም ሳይሰማቸው ማዕፀኗን ሳይቀር ሲረግጡ የነበሩ ቅጥቅጥ ሲያረጓት የነበረ ሴት ናት። ሴት ናት። በጣም በመጠላላት የሚታወቁ ሴቶች ናቸው። ቆሻሾች ናቸው አብዛኞቻቸው። እኔም ማውራው እነማንን ነው? እነ ጆርዲ የሚባል ወንድ የመሰለኝ ዝምባ፣ ወይ አታምር ወይ አታፍር፣ እንደሱ አይነቷን ነው እኔ የምናገረው። ሌሎቻችሁ እግዚአብሔር ይጠብቃችሁ። የእሷና የእሷ ግሩፖች በሙሉ ሰይጣናዊ ግሩፕ። ኦርቶዶክስ ብላ ደግሞ መጣለች፣ ቪዲዮ ወጥቷል። የኦርቶዶክስ ወንዶች ናቸው ደፋሪዎች ብላ አደባባይ ነው የተናገረችው። ገና ይቀጥል። ነገ የእስላም ወንድ ነው ደፋሪ ትላለች፣ ነገ ደግሞ የጴንጤ ወንድ ነው ደፋሪ ትላለች። ሺዶን ጋር ነው ፕሮብለም። ጸቧ ከወንድ ነው። ለምን የሆነ ጊዜ ላይ የሆነ ሰው በቃ ከአንቺ ጋር አልፈልግም ብለዋል። በዛ የተነሳ ያው ወንድ ተጠምዳል። ተግባባን? እንደዚህ አይነት ፖለቲካ ነው የሚሰሩት። ግን ወንዶች እግዚአብሔር ይስጥ ባል ነው የምታጩው። ከዛ በኋላም እንደምትሆኝ እናያለን። ወንድ ለሴት ልጅ አስፈላጊ ነው፣ ሴት ልጅ ለወንድ አስፈላጊ ነው ብዬ አስባለሁ። ያንቺ የላይፍ ኤክስፒሪየንስ የሁሉም ነው ማለት አይደለም። ያንቺ አሁን ባልሽ ወይም ቦይፍሬንድሽ ራስሽ የመረጥሽው ዝምባም ራስሽ ይሆነኛል ያልሽው እንደማይሆንሽ እያወቅሽ አቢዩዝ እንደሚያደርግሽ እያወቅሽ ከሱ ጋር ተለጥፈሽ ላይፍ መስርተሽ የራስሽን ችግር የሁሉም አድርጋችሁ ነው የምታወሩት። የእናንተ ችግር እሱ ነው። የራስሽ የገባሽበት ችግርን አንቺ ስትበደይ የዓለም ወንድ በሙሉ ያንን የሚያደርግ አድርገሽ ምን ታደርጊያለሽ? ፖለቲካ ትሰሪያለሽ። ፐርሰናል ኤክስፒሪየንስ የሁሉም ኤክስፒሪየንስ ነው ማለት አይደለም። የብዙዎቹ ደካማ አስተሳሰብ ያለ ፐርሰናል ኤክስፒሪየንሳቸው የሁሉም አድርገው ይገልጹታል። ስለዚህ የማንም የግል ኤክስፒሪየንስ የሁሉም ኤክስፒሪየንስ አይደለም። ሴት ወንድ ሳይባል ወንጀልን በጋራ እንከላከል ነው እኔ እያልኩ ያለሁት። በጋራ ሴት ወንድ ሳይባል ሴትም ስታጠፋ ወንጀለኛ ነሽ፣ ወንድም ሲያጠፋ ወንጀለኛ። ይሄ ነው መሆን ያለበት፣ መደረግም ያለበት ያ ነው።
ግን ነጥሎ ወንድን ተሰማ አሰማ ሴቶች ለሴቶች ነው ኬዙ። ይሄ ፎልሲፋይ አያደርገውም ወይ? እንደዚህ አይነት ኬዞች ሴትን ሲደበድቡ ብዙ እንዳለ ነው የሚያሳየው፣ አንድ አይደለም። አይ ጋራንቲ ዩ ሴቶች ወሬ ከዛ በማመላለስ አብዛኛዎቹ ነምበር 1 ናቸው። በብዛት ጸቡ ያለው እናንተ ጋር ሰው በብዛት ኬዙ እናንተ ጋር ነው የሚኖረው። ግን የእናንተ ህይወት ደስተኛ ካልሆነ ማንም ሴት ደስተኛ ሆና እንድትኖር ፈቃደኛ አይደላችሁ። ፈቃደኛ በፍጹም አይደላችሁ። የአንድ ሴት ልጅ ደስታ የሚያሳብዳችሁ ናቸው። የሚያሳብዳችሁ። ስለዚህ በተለይ ምክራቸው ምንድነው? ገንዘብ አሜሪካውን ገንዘብ ትሰራለች፣ ሴትም ወንድም ገንዘብ ይሰራል። አውሮፓ ሀገር ሴትም ወንድም ገንዘብ ይሰራል። እንዲሁም አረብ ሀገር ዘን ወት ማዳም ቤት 20 ዓመት ሰራሽ። ከዛስ ምን ሊሆን ምን አለች? እንደ ዶክተር አለች የመሀይም ብዛት ምን አለች? ስትሰራላቸው ስትመክራቸው ከዶክተር የበለጠ ከፕሮፌሰር የበለጠ ክፍያ ያስፈልጋታል ልጇን ያሳደገች ሴት አለ። ፕራይቬት የሚባልና ፐብሊክ ሰርቪስ የሚለውን እንኳን ለይተው ማያውቁ መሀይማን ናቸው። ፕራይቬት እና ፐብሊክ። አሁን ለምሳሌ ዶክተር እንደዛ የተከፈለው ክፍያ ኮሚኒቲውን ስለሚያክም ነው። ደነዞ አንድ ሚስቱን ስለሚያክም አይደለም። ተግባባል? አንድ ሚስቱን ስለሚያክም አይደለም። አንድ አተርኒ አንድ ጠበቃ ለሚስቱ አይደለም ጠበቃነቱ፣ ለብዙሃን ነው። ለብቻሽ ያለውን ነገር እንደ ብዙ ነገር አድርገሽ የምታወሪ ያውም ሳትወልጂ ሳታገቢ ወንድ የሚባል አጠገብሽ ሳይደርስ መካሪ ሆነች ቁጭታ ያለሽ። አያችሁ፣ ብዙ ጊዜ ህይወታቸው የተመሰቃቀለ ሰዎች እኔ ከሆንኩኝ ሌላው በደስታ መኖር አይችልም። ምን እያደረኩ ናይስ መስዬ እባብ እንደዛ አይደለም መልኩን ይቀያይር የለ እባብ እንደዛ መልኬን አሳምሬ ማለት ጸባይን ለነሱ ጠቃሚ መስዬ እንደኔ ባዶ ላርጋቸው ነው ጨዋታው። እንደኔ ባዶ ላርጋቸው። እኔ ወንድ አይፈልገኝም፣ በአሁኑ ሰዓት ምን አይፈልገኝም፣ ታይሜ ሄዷል። ስለዚህ የሌሎችንም እንደዚህ አድርጌ ጥሩ መስሎ ምን ማድረግ ነው? ስለዚህ በቤቱ ነው ያለው። ማንም ሰው ትዳር በቤት ላይ ፎከስ ያደረገ ነው። ሁለት ሰዎች የሚመሰርቱት ህይወት ነው። አለቀ። ሌላ ምንም ፍልስፍና አያስፈልገው። ሁለት ሰዎች ህይወት ይመሰርቱና ልጆች ያደርጉና ለልጆቻቸው የራሳቸውን ህይወት ፍሬ አፍርቶ ጥሩ ደረጃ ላይ አድርሰው መኖራቸው ምን ሜንታል ሳቲስፋክሽን ይሰጣል። የሚያመሰግኑት ነገር ይኖራቸዋል። በደስታ ይኖራሉ። ሁሉ ነገር ከገንዘብ ጋር ካገናኘ ነው ህይወታችን የትም ሊደርስ አይችልም። ስለዚህ ብዙ ጊዜ የነሱ ሀሳብ ቤተሰብን መበተን ማስተካከል አይደለም፣ ፈቺው ነው የሚሉት። አሁን ለምሳሌ የሆነ ባል አልተግባቡም ከሆነ ሴት በቃ እንደዚህ ይለኛል ምናምን። በተለይ ሴቶች ምናልባት ላታስተውሉ ትችላላችሁ፣ ልንገራችሁ ነው። የወር አበባ ላይ ስትሆኑ ስሜታችሁ ሌላ ነው። ህመሙ ስላለ ፔኑ ስላለ በዛ ሰዓት ሁሉ ነገር ያበሳጫችኋል። በዛ ሰዓት በጣም ብዙ ነገር ያበሳጫችኋል። ምንም ነገር በቃ የሆነ አተነፋፈሱ የባልሽ ወይም ቦይፍሬንድሽ ሊደብርሽ ይችላል። ተግባባ? ምንም እኮ አላደርግም፣ ምንም የተፈጠረ ነገር የለም እኮ። ግን ሆርሞኑ አንቺ እንድትበሳጭ አግሬሲቭ እንድትሆኝ ያደርጋል። በዛ ሰዓት ብዙ ነገር አስቀየሜን ብለሽ ሩዋንዳ ልታረጊው ትችያለሽ። ምንም የሚያደርገው ነገር የለም።
ይሄንን በማያስተውል መልኩ ሴቶችን በደንብ አድርጎ እንዴት አይነት ጥሩ ትዳር ይገኛል፣ እንዴት ጥሩ አይነት ሚስት መሆን ትችያለሽ ተብሎ አይመክሯቸውም። እንዴት አይነት ጥሩ ባል ማግኘት ትችያለሽ የሚል ምክር የለም። ያቀማጥልሽ በዚያ አውጣሽ፣ እንደዛ የሚባል ትዳር የለም። የምን መቀማጠል? ሲሪየስ ቢዝነስ። ልጆች ወልዶ አብሮ በፍቅር አቀማጥዬ ምናምን እካክ ውሸት። የትኛው ሙቪ ላይ እንጂ የሙቪ አክተሮቹ ስንቴን የተፋቱት ሙቪውን አሳምረው ይሰሩታል። ግቡና ፐርሰናል ላይፋቸውን ይውስቲ። ቀዳዳ ያያችሁን በሙሉ እውነት የሚመስላችሁ ሰዎች ናቸው ብዙ ጊዜ ገደል የምትገቡት። የሙቪ አክተሮቹን በሙሉ ያቸው ሙቪ ላይ ጥሩ አፍቃሪ እንደነሱ ታማኝ የሌለው ነው። ቤቱ 9 ሚስት ፈቷል፣ እንዲሁም 9 ባል ፈታለች። አቅብጦ ሚስትን የሚያኖር ዓለም ላይ አይኖርም። ላይ አብረን ተስማምተን ተፋቅረን ተቻችለን እንኖራለን። ይሄ ነው ሪያሊቲው። አቅብጦ ባናትሽ ተተካይ የሚያኖር አይፈጠርም ወደፊትም። ሴትም እንደዛው አቅብጣ የምታኖረው ባል አይኖራትም። ተዋደው በፍቅር ልጆቻቸውን የሚያሳድጉ በፍቅር ተስማምተው የሚያደርጉ ይኖራሉ። የስ ግን እንደዚህ አድርጎ እንዲህ ካልከፈለች ትዳር ላይ ክፍያውን ሊያስፈልገዋል ማለት ጀመሩ። የትዳር ክፍያው ምን መሰለች? ለማይገባችሁ ደነዘ ፌሚኒስት የምትባሉ ዝምባሞች ልንገራችሁ። የትዳር ክፍያው ፕራይስለስ የሆነ ፍቅር ይባላል። እናንተ ስለማታውቁ ሊገባችሁ አይችልም። ይደውን ነው ፍቅር። በገንዘብ አተምኘው። ገንዘብ አየሽ፣ የሆነ እቃ ትገዥበታለሽ፣ አለቅ። ጊዜያዊ ነው። ጆ የሚባል ነገር አለ፣ እናንተ ጋር የለም። መንፈሳዊ ደስታ የሚለው በመንፈስ መደሰት። ምክንያቱም ለመንፈሳዊ ሰዎች ነው ይሄ ፍቅር፣ መከባበር ምን የሚባለው የሚመጣው መንፈሳዊ ደስታን የሚፈልጉ ሰዎች ናቸው። መንፈስ የሚባለው ደግሞ የትኛውም ሃይማኖት ውስጥ አለ። መንፈሳዊ ደስታ፣ በብር የማይገኝ ደስታ፣ መንፈስን የሚያድስ ደስታ። ያንን አታውቁትም እናንተ። ቫሉ የሰጣችሁት ለወረቀት ብቻና ብቻ ነው። ስለዚህ እናንተ ውስጥ ፍቅሩ የለም። ፍቅርም በጭራሽ በገንዘብ ልገዛው አችልም። አሚን የፈለግከውን ልታንደባልበት ትችላለህ። አፈቀሩ ማለት ግን አይደለም። እና አላማው ለየት ይላል። አያችሁ፣ ወንጀል ሴት ወንድ አይልም። እዚህ ጋር ላሳያችሁ የፈለግኩን ነገር ወንጀል ሴት ወንድ አይልም። ይዋቸው ሶስቱ ሴት ወንድ አይልም። ሴት ለሴት ቅጥቅጥ አድርገው ሊገሏል ነበር። ይሄንስ ምን ልትሉ ነው ነው የኔ ጥያቄ። የእናንተን ነገር ምን አያደርግም? አያበላሸውም ወይ? የጀመራችሁትን ሙቭመንት ገደል አይከትም ወይ? እኔ ምንድን ነው ያልኩት? ሁሉንም ያካተተ መሆን አለበት። ወንጀል ሴት ወንድ አይልም። ቅጥቀጣ፣ ድብደባ ሴት ወንድ አይልም። መደፈር እግዚአብሔር ምስክሬ ወንድንም ይደፍራል። ደፋሪ ሴት ብቻ አይደለም የሚደፍረው። በነገራችን ላይ ደፋሪ ወንድም ይደፍራል። ደፋሪ ሴት ብቻ አይደለም የሚደፍረው። አጋረንቲ ደፋሪ ከሆነ አንድ ሰው ወንድም አይመርጥም፣ ሴትም አይመርጥም። ካገኘው ጋር እንስሳ አይመርጥም፣ እንስሳ ይደፍራል። ኢትዮጵያ ውስጥ እንስሳም ይደፍራል። እንስሳ በግ፣ ፍየል ምናምን ቪዲዮ ፖስቶ ደንግጬ የምገባበት ጠፍቶኝ ነበር። እግዚአብሔር በሚያውቀው አንዴ እብድ የሆነ አሜሪካ ትራክ ላይ የሚነዳ አሁን ኢትዮጵያ ገብቶ ሆምለስ ሆኗል። ቆሻሻ በቀለ የሚሉት እብድ እግዚአብሔርም ያንን አይቶ ነው መሰለኝ አፈር ድም ያስገባው። አህያ እናወጣ ነበር ወጣት ሆነን
አህያዋን እንደዚህ እናስቀምጥና እንዲያረግን አህያ ላይ እንጫወት ነበር ብሎ ከአህያ ጋር የሚገናኙ እብዶች። ደፋሪ ወንድ አይመርጥም፣ ሴት አይመርጥም፣ እንስሳ አይመርጥም፣ ልጁን አይመርጥም፣ ማንንም አይመርጥም። ደፋሪ እናቱንም አይመርጥም። ደፋሪ ደፋሪ። ስለዚህ ደፋሪ በደፋሪነቱ ነው መጠየቅ ያለበት፣ ወንጀል ነው። ስለዚህ ማሰብ ያለብን ምንድን ነው? እንደዚህ ፖለቲካ እንደ ቀስ አድርጎ ወንድን ለማስጠላት የሚሰራ ፖለቲካ እየተሰራ አይደለም አይደለም። ይሄንን ማየት ትችላላችሁ። ድፍን እነዚህ ልጆች እንዲያዙ ያደረጉት 90% ወንዶች ናቸው። በጣም ያዘኑት ልባቸው የተሰበረው ብዙዎቹ ወንዶች ናቸው። ወንጀል ለዚህ ነው ወንጀልን በጋራ እንከላከል የምለው። በጋራ ወንድ ሴት ሳንል ነው መከላከል ያለብን። ያ እና የማይመስሉ ወሮ በላ ዱርዬ የምናውቃቸው በአደባባይ ላይ ምን ሲያደርጉ የነበሩ ሰዎች መጥተው አረ እኔ ነኝ የምመራችሁ፣ እኔ ነኝ እንዲማረግላችሁ። ሀሳቡ ሊገዛ ይችላል። የተሰረቀ ሀሳብ ነው። የተሰረቀው ደግሞ እውነተኛ የዛሬ 15 ዓመት ጀምሮ እነ ደረጀ ዘወይኗ የሚባሉ እስካሁንም የሚሰሩበት እስካሁን በትክክለኛው ኢትዮጵያ ላይ እየተሰራ ያለ ሙቭመንት ነው። የዛሬ ሙቭመንት አይደለም። ዝም አንልም የሚል ሙቭመንት ነው። ሙቭመንቱን መዝረፍ አይቻልም። እዛውኑ ማንቀሳቀስ ይቻል ነበር፣ አልተቻለም። ስለሚታወቁ ከኢትዮጵያ ታዲያ ለምን ተባረረች? ለምን እስር ቤት ገባች? የሚጠይቅ የለም። አጀንዳዋ ታውቆ ኢትዮጵያ ላይ እንደማይታወቅ ታውቆ ተቀፍድዳን ከዛ በስንት ልመና በዋስ ወጣ ነው ከሀገር የወጣቸው። በትምህርት ነው የወጣሁት ብላ ጆካ ታደርጋለች። የትኛው ኮርስ ነው ሳውዝ አፍሪካ ላይ ለትምህርት ኢትዮጵያውያን የሚላኩት? ወይን መቼ ሰምታችሁ ታውቃላችሁ? ለትምህርት ህንድ ሀገር ሲሄዱ አውቃለሁ። አውሮፓ ሲሄዱ አውቃለሁ። አሜሪካ ሲመጡ፣ ካናዳ ሲመጡ አውቃለሁ። I never heard በኢትዮጵያ ታሪክ ለትምህርት ሳውዝ አፍሪካ ሄጃለሁ የሚል አንድ ኢትዮጵያዊ አታመጣልኝም። ግን ይዋሻል። ምን ይባላል? አጭበርባሪዎች፣ ሌቦች አሉ። አያችሁ፣ ፖለቲካ ይሰሩባቸዋል። ለምን አታውቁም? አብዛኛው ግን ሶሻል ሚዲያ ላይ ቆየን ሰዎች ግራ ቀኙን ነው የምናየው በደንብ አጣርት። ስለዚህ ነው ዝም አንልም የሚል ፕሮግራምን እኔ በጣም የምደግፈውና ብዙ ሰው ያለቀሰበት በእውነተኛ መረጃ ያለበት ስንት ጉድ ያለበት ሙቭመንቱ ዝም አንልም። ቻውን የመጣች ወሮ በላ የምትጫወትባቸው አይደለም። ሴት ለሴት የተደባደባችሁት ይህንንም አካቱ ስራችሁ ላይ ይሰማል። እነዛ ወንድ አንፈልግም ባለቃ ነው የምትሉ ዝምባሞች ይሰማል። እዚህ ጋር የቀጠቀጡት ሴቶች ናቸው። ንገሩኝ እስቲ። እዚህ ጋር ቅጥቅጥ አድርገው ማህፀኗ እንደዛ አይመታም እያለች አንዷ ማህፀኗን ነበር ስረግጣት የነበረው። ማህፀኗን ነበር ስረግጣት የነበረው። ቅጥቅጥ ነበር ያደርጓት። ይሄ ከደፋሪ በላይ ነው ሲቀጠቅጧት የነበረው። ከደፋሪ በላይ አሰቃቂ ነገር ነው ያደረሱባት። ደፋሪውም እነዚህም አንድ ናቸው። ምን ልዩነት አለው? ንገሩኝ። ላይፍ ታይም ይህም ባየች ቁጥር የህሊና ቁስል አለባት ያቺ ልጅ። ምን ልዩነት አለው ከደፋሪ? ይሄ ምን ልዩነት አለው? ምንድን ነው ልዩነቱ? ማህፀኗን ነው የሚረግጧት፣ የሚቀጠቅጧት፣ በኮረንቲ ነው የሚገርፏት። ምንድን ነው ልዩነቱ? እስቲ አስረዱኝ በምትፈልጉት። የህሊና ጠባሳ ለእድሜ ልኳ አስቀምጠውላታል። እነዚህን እኔ ከደፋሪ ለይቼ አላያቸው። ልጅቷ
ገንዘብ ምንም አይ ነው። አበሻ ምንድን ነው በእነሱ መጠቀም ይፈልጋል። ገንዘብ ማሰባሰቡ ምን ሊያደርግላት እንደሆነ ባላቀውም ማድረጋችሁ ጥሩ ነው። ገንዘብ ይክሰዋል እንዴ? የህሊና ካሳ ይክሰዋል እንዴ? እስቲ ነገሩ ይክሰዋል? ይቺ መቀጥቀጧ ብትችሉ አይኖ ቪዲዮን ብዙ ሰዎች ፖስታችሁታል። ለህግ ቀርበዋል። ህግ ይዞታል። እንደው ብትችሉ ቪዲዮን አጥፉላት። እቺን ልጅ የምትወዷት የተደበደበችዋን የተቀጠቀጠችዋን ሁልጊዜ ህሊናዋ ላይ ባለፈች ቁጥር ይሄን ቪዲዮ ባታየው ደስ ይለኛል። የምትወዷት ከሆነ አልፖስትኩትም እኔ። አዎ ሊፈቷቸው ይችላል። ኢትዮጵያ ውስጥ ምንም ችግር የለም። ምን ይፈቷቸዋል? ምን ችግር አለ? ኢትዮጵያ ላይ እንደፈለግ መቀጥቀጥ ምን ማድረግ ትችላለህ? አሁን ምን ሊያደርጉባት መጡ? ወደ ቢዝነስ ነው የሚኬደው። ወዲያው ገንዘብ ሊያሰባስቡላት መጡ። ምን አገናኘው? ምን አገናኘው? ገንዘብ ማሰባሰብ ማዘናችሁን መግለጫ ነው። አይ ኖ በተወሰነ መልኩ ማገዙ ደስ ይላል። ገንዘብ ስለቸገራት ነው እንዴ ደበደቧት? አልገባኝም። የቤት ሰራተኛ ናት። የቤት ሰራተኛ ናት። እሷ የእነሱ ሰራተኛ ናት። የቤት አይደለችም። ጓደኛሞች ናቸው። ተው። ኖ ቤት ነው ያስጠሯት። አይደለም። ዝም ብላችሁ አታውሩ። ጓደኛ ናቸው። ስልክ ነው ያወሩት። አታስተውሉም። አንዳንዶቻችሁ መሀይም ናችሁ። ለዚህ ነው የምነግራችሁ። ሰራተኛ አይደለችም። የቤት ሰራተኛ አይደለችም። ተማሪ ናቸው እነሱም ተማሪ ናቸው። እነዚህ ጓደኛሞች ናቸው። በጓደኛሞች መካከል የተፈጠረ ጸብ ነው። በበርሜል ውሃ ምናምን ስለደፋችባት ሰራተኛ መሰለቻቸው አይደለም። ጓደኛሞች ናቸው። በጓደኛሞች ውስጥ በደንብ ሰምቻለሁ። ምን ተደርጓል? በጓደኛሞች መካከል ጸብ ተፈጥሯል። ወሬ ተወርቷል። አንዷ ለአንዷ ታቀብላለች፣ አንዷ ለአንዷ ታቀብላለች። በተለይ ሴት ሚስጥረኛ አይነች ያልሽ ልጅ ፈጣሪ ይሁንሽ። ምክንያቱም እስቲ ወደ ዶሴው እንሂድ። ሴት ጓደኛ አይነች ያልሽው ወደ ዶሴው እንሂድ። ጉቺና መሰረትን ማየት ትችላላችሁ። ጉቺና መሲ ብርጅስቶን አብረው ወዳጅ ነበሩ። ሲጣሉ እንዲያልሽኝ ትዝ ይልሻል፣ እንዲያልሽኝ ትዝ ይልሻል ብለው ሲባሉ ነጭ ቅማል ሳራ፣ እንዲሁም ደግሞ ዳጣ፣ ሳራ ላበሻ ማን ነው ስሟ፣ ሌሎችንም ሙኒት አምጧቸው። ሴት ልጅ ጓደኛዬ ብለሽ ሚስጥር የነገርሽ ጊዜ ጌም ኢዝ ኦቨር ዩዳን አለቀ። ሴት ለሴት ሚስጥረኛ መሆን አትችልም። ቺካንት ይበላታል። ለሆነ ሰው ካልነገረች ታብዳለች። ሴት ለሴት ሚስጥረኛ መሆን አትችልም። ሴት ለሴት እያልኩ ነው። አሁንም ደግሞ አለው። ሴት ለሴት በተአምር ሚስጥረኛ መሆን አትችልም። ሰው መጠንቀቅ ያለባችሁ፣ እኔ ፈጣሪ ምስክሬ ነው፣ ሴት ከሴት ይሰውራችሁ። ዱርዬውን ዲዮትሽን ያተርፈዋል። ዱርዬ ነው ማውራሽ። መንገድ ላይ ሄደሽ እንዲሆንኩኝ ብለሽ ይህ ጸጉሩን ያንጨፈረረ የሆነ ምናምን ታቶ ያለው ምናምን ወንድ እሱ ያተርፍሻል ከሴት። እግዚአብሔር ምስክር፣ እሱ ያተርፍሻል። መንገድ ላይ ያለ ዱርዬ ወንድ ያተርፍሻል። ሴት ለሴት መድኃኒት ሆነ አታውቅም። ኔቨር። የሴት ልጅ ሚስጥር የሚጠበቀው በወንድ እንጂ በሴት ሆኖ አያውቅም። የወንድ ልጅም ሚስጥር በሴት ይጠበቃል። ለምን? ባይ ኔቸር ኦፖዚት አትራክት። ኦፖዚት የሆነ ነገር፣ ተቃራኒ የሆነ ነገር አትራክት ያደርጋል። የሴት ልጅን ሚስጥር ወንድ ልጅ ይደብቃል። የወንድ ልጅን ሚስጥር ሴት ልጅ ትጠብቃለች። ለምን? በእናት ማየት ትችላላችሁ። እናት
የወንድ ልጇ ሚስጥር በተለይ እናት ወንድ ልጇን ሳታስበው በየዋህነት ታባልገዋለች። ሚስጥር እያደበቀች ወንድ ልጇን የምታበላሸው እናት ናት። በየዋህነት እኮ ነው። ወይኔ አባቱ ከሰማ ይገለዋል፣ አባቱ ከሰማ እንዲማረጉን ያጠፋዋል ትልና ድብቅ። አረ ምንም አላረግ። ሰክሮ ቢገባ ቤት ላይ የሆነ ተንዘላዝሎ ቢገባ አምሽቶ ቢገባ አረ ልጄ ገብቷል ተኝቷል ትላለች። ይኸው ተኝቷል ልጄ። ከየዋህነት ከመልካምነቷ የተነሳ እናት ምን ታደርጋለች? ልጇን ታበላሸዋለች። ወንድ ቀልድ አያውቅም። ልጅ አምችቶ ሲመጣ አንዴ ቀልጥሙን ይሰብረዋል፣ ሁለተኛ አይደግመውም። ዲሲፕሊን የሚባል አለ። ለዚህ ነው ወንድ ልጅ የሚያስፈልገው በቤት ውስጥ።